ታጠገባችሁ ግን ካጠገባችሁ ያለውን ራሳችሁን እየረሳችሁ ያላችሁ ሰዎች አላችሁ። ካጠገባችሁ ያላችሁ ማንነታችሁን ረስታችሁ በደመ ነፍስ የምትንቀሳቀሱ ሰዎች አላችሁ። ይበላል የተባለ ሁሉ ልትበሉ፣ ያዋጣል የተባለ ሁሉ ልትሞክሩ፣ ሁሉ ነገር ቲክቶክ ላይ ያለው ነገር ሁሉ የምታምኑ አሁንም ያልተዋችሁ አሰስገሰሱን የምታደርጉ ሁሉም በእናንተ ድራማ የሚሰራ ሁሉም በእናንተ ላይ ድልድይ ሆኖ ተሻግሮ የራሱን ህይወት እየኖረ ያለ ማህበረሰብ ጋር ነው እየታገላችሁ ያላችሁ። እናንተ ቁጭ ብላችሁ ከማዳም ቤት ሳትወጡ ሰዎች ወደ ሌላ ታሪክ የገቡበት ዘመን ላይ ነን ያለው። ግድ የላችሁ። እኔ ምናልባት ዛሬ ወይም እግዚአብሔር ከፈቀደ መቼ እንደምሞት አላውቀው። ሰው ነኝ፣ እሞታለሁ። ሰው ነኝ፣ ይደክመኛልና በቃኝ እላለሁ። ከዚህ በፊትም በቃኝ ብዬ ለአንድና ለሁለት ዓመት አቁሜ ነበር። በዶክተር ነው ከዚህ በኋላ እንደዚህ አይነት ነገር አሰቃቂ የሆነ ነገር ምናምን ብታቆም ይሻላል ብሎ አስቆመኝ ነበር። በብዙ ነገር ቆሜ ነበር። ነገር ልቆም ይችላል። ግድ የላችሁ። ዛሬ ብትጠቀሙ ጥሩ ነው። እኔ ለእናንተ ሆኖ አትስሙኝ ከፈለጋችሁ። እኔ ለራሴ እኮ እንደናንተ ምክር ያስፈልገኛል፣ ሀሳብ ያስፈልገኛል። መኖር እፈልጋለሁ። የማላውቀው ብዙ ነገር አለ። ብዙ ነገር እንደምፈልግ አውቀዋለሁ። ከኔ በተሻሉ ሰዎች ስር ቁጭ ብዬ መስማት እፈልጋለሁ፣ ማዳመጥ እፈልጋለሁ፣ ህይወቴን ማስተካከል እፈልጋለሁ። አብሬያችሁን ያለሁት ግድ የላችሁም። ደግሞ እኔ ቆይ አትናቁኝ። ግድ የለም። ሰው መናቅ ጥሩ አይደለም። ግድ የለም። የሚጠቅማችሁ ከሆነ ይህን ሀሳብ ግዙት። ለራሳችሁ ነው የሚጠቅማችሁ። ይኸውላችሁ አሁን ያላችሁበት ሁኔታና ነገ የሚመጣባችሁ ችግር ተገጣጥሞ እንዳይጥላችሁ እየታገልን ያለው። ብዙ እህቶች ትዳር እንኳን ቢይዙ ትዳሩ እንዴት ማኔጅ ማድረግ እንደሚችሉ እንኳን አያውቁም። ረስተውታል። ኪችን ተገብቶ ወጥ እንዴት እንደሚሰራ እንጀራ እንዴት እንደሚጋገሩ የረሱ ሰዎች ናቸው ያሉት። ቡና እንዴት እንደሚፈላ እንኳን አያውቁም ያሉት። አረብ ሀገር የሰው ባህል የሰው ሀገር ውስጥ ነው ያሉት። በዚህ ሁኔታችሁ ነገ የሚሰጣችሁን እግዚአብሔር የሰጣችሁን ትዳር ማቆየት አትችሉ። ከማህበረሰቡ ጋር ተግባብቶና ተስማምቶ የመኖርን አቅም ከአሁኑ ልትለማመዱት ይገባል። የድሮ ማህበረሰብ አይደለም አሁን ያለው ማህበረሰብ። የድሮ ይዋ ስታያቸው ዝቅ ብለሽ ሰውን አምነሽ ማንም ጎረቤት ነይ ዕቃ ግዢ እየተባልሽ የምትኖሪው ማህበረሰብ አይደለም አሁን ያለው። ኑሮ አድቅቆት፣ ብዙ ችግር አድቅቆት፣ ጨካኝና ለራሱ ለህይወቱ ለመኖር ሲል የሚፍጨረጨር ማህበረሰብ ጋር ሄዳችሁ የምትቀላቀሉት እናንተ ደግሞ ሰው ቤት ውስጥ ሁናችሁ በሶሻል ሚዲያ የሚታይ ብቻ እያያችሁ የየትኛው ቤተሰብ የትኛው ህይወት የሚባለው ነገር ረስታችሁ እየኖራችሁ ያላችሁ ህዝቦች ናችሁ ብዙዎቻችሁ። አንተ የት ነው ያለው? ምን አገባ? ምን አገባ? ናውጣ ከዚህ። እንደ አንተ አይነት እንከፍ ነው ሀገር እያበላሸ ሀገር እያገማማ ያለው። ልትጠቀም ሆዳም እንከፍ ውጣ ከዚህ። ከላያችሁ ላይ በዙሪያችሁ ያሉትን ሰዎች ይዋችሁ። አሁን ነው ቼክ ማድረግ ያለባችሁ። እስከ ዛሬ ድረስ ሲጓተቱ የነበሩ ህይወታችሁ ላይ አንድም ለውጥ ያላመጡ በቀቀኖችን አስወግዱ። ለውጥ ለማምጣት ከፈለጋችሁ ዙሪያችሁን ቼክ አሉ። አጥራችሁን እጠሩ። ቦርደራችሁን ዝጉ። ቀይ መስመር እየተላለፉ ነው እየጎዳችሁ ያሉት። ማንም በአንቺ ህይወት ላይ አያገባው። ማንም ካለ እግዚአብሔር በስተቀር ካለ መድኃኔዓለም በስተቀር ካለ አላህ በስተቀር ማንም በአንቺ ህይወት ውስጥ ቦታ እንዳትሰጭ። ምክንያቱም አሁን ያለሽበት ቦታ እያምንሽ ተደፍረሽ እያለቀሽ ተሰብረሽ ተጎድተሽ ነው። አሁን ሰው ሆነሽ ገንዘብ ስትይዥ ሀሳብ ሰጪ የበዛው፣ ወሬኛ የበዛው፣ ማሬ ፍቅሬ የሚል የበዛው፣ አሽቃባጭ የበዛው። አሁን ያለሽበት ቦታ የደረሽ በአንቺና በእግዚአብሔር ኃይል። ትናንትና ፓንት የሚገዛልሽ አተሽ፣ ሞዴስ የሚገዛልሽ አተሽ፣ ልብስ ቅያሬ የሚገዛልሽ አተሽ፣ ጎሎሽ ገንዘብ መሙላት እንኳን እምቢ ያለሽ ሰው ቤት ተቀጥረሽ ሞልተሽ የመጣሽ ስንት ሰው አለሽ? ያንን ማሰብ አለብሽ። ዛሬ ስላለሽ ብቻ እንዲህ ይኸውልሽ እናት እንደዚህ ብታደርጊው እንደዚህ ይኸውልሽ እኔ ልንገርሽ እኔ ቤት ብትገዢ ጥሩ ነው የሆነ ነገር አድርጊ። ምን አገባ? ምን አገባ? ለራስህ አትገዛ? ለራስህ አትገዛ?
እንዲህ ብታደርጉ እንዲህ ትልቁ ውጪ ሌላውን ሰው አስወጣችሁ ደስተ ምንም አትሰሩት ንገራቸው። ታፕታፕ ኮፕሊንግ ሼር አድርጉት። ግድ የላቸው በሪፖርት የሚያደርጉ ሰዎች እያዩ ዛሬ የደረሽበት ቦታ ያደረሰሽ አምላክ እና አንቺ ነሽ። ማንም ጎትቶ እዚህ ቦታ አልረዳሽ። ማንም ስትደክም ያላነሳሽ፣ ማንም ስታለቅሽ እንባሽን አልጠረገልሽ። አልጋሽ ረጥቦ ትራስሽ ረጥቦ ያለቀሽበትን ዘመን አስታውሽ። ማንም መጥቶ አይዞሽ ያለሽ ማንም ዛሬ ማንም ያልደረሰልሽ ሰው ነው የምትጨነቂው አንቺ። ለራስሽ ተጨነቂ፣ ለራስሽ መንገድሽን አስቢ። ዛሬ ያለሽበት ቦታ ያለሽበት የሰው ቤት ሰራተኝነትን የሚበሉት ስም የሚስጡት ግርድና የሚበሉት ሸቃላ የሚበሉት ዛሬ ወንበሩን እያሽከርከር የሚንጠባረርብሽ አንቺ ያለሽበት ቦታ ስለደረሽ ነው። ዛሬ አንቺ የደረሽበት ቦታ ሀሳብ ሊሰጥሽ አፉን ይከፍታል። እናንተ ምን አይነቶች ናችሁ ግን? ምኖች ናችሁ? ምን ጉዶች ናችሁ? የመጣችሁበትን መንገድ አስታውሱች። ማን ረዳችሁ? ማን ያ ሁሉ ክፍል ስታጸዱ ማን አገዛችሁ? በአፉ ብቻ የሚሸነግል ማህበረሰብ እኮ ነው ያለው። ዛሬ ግን ብልጥ ልትሆኑ ይገቡ። መቆም አለባችሁ። በእግራችሁ መቆም አለባችሁ። ይመማችሁ፣ ተተቹ፣ ተሰደቡ፣ ቁሙ። ከዚህ በተሻለ ደግሞ ሌላ ታሪክ ታረጋላችሁ። ሌላ ታሪክ ውስጥ ትገባላችሁ። እናንተ ጋር ያለ አምላክ እነሱ ጋር የለም። እነሱ ጋር ፌክ ነው ያለው። አንድ ነገር ልንገራችሁ፣ ትልቁ ድክመታችንን ልንገራችሁ። በደንብ ጆሮ ሰጣችሁ ስሙ። እንደው በመድኃኔዓለም እንደው በአላህ ይዣችኋለሁ። ጆሮ ሰጣችሁ የሆነ ነገር ስሙ። አንድ ሰው ድንጋይ አንስቶ ለወፏ የወረወረውን ድንጋይ መቼም እየቀለደባት አይደለም፣ እያጫወታት አይደለም፣ ሊገላት ነው አይደል? ድንጋይ የወረወረው ወፏ ቁማ ነው የጠበቀችው አይደለም። እሷም ብልጥ ነችና ላጥ ብላ መለጠችው። ዛሬ እናንተን ሊገላችሁ የተነሳ ሰው፣ ሊሰብራችሁ የተነሳ ሰው በቃ ኦልሬዲ እኮ ገድሏችኋል። ኦልሬዲ ሰብሯችኋል። ቢሳካለት ኦልሬዲ ዘርፏችኋል ቢመቻችለት። ቆይ ከዛ ነገር ለመውጣት መሮጥ ነው መንፈራገጥና መጥፋትና መሸሸት ነው ያለባችሁ? ስለሚገላችሁ ሰው ሀሳብ መስጠት ነው ያለባችሁ? ሁለተኛው ድንጋይ እንዲነሳባችሁ ነው የምትጠብቁት? ሁለተኛው ጦርነት እንዲነሳ ነው የምትጠብቁት? በቃ እኮ ኦልሬዲ ጋር ሰው እኮ ውስጡ ከፍቷል። በቃ ውስጡ ክፉ እኮ ነው። እናንተ ላይ በደል ሊያደርስ የተነሳ ሰው ከሱ ምን ልጠብቁ? ከዝንብ ማር ይጠበቃል እንዴ? እንዴት ተመልሰሽ ከሱ ጋር ስትታያለሽ? እንዴት ከሱ ጋር ሀሳብ ሰጫለሽ? ሰው እኔ እኮ ቢገር ከወፏ ተነሳለ። ወፏ እኮ በቃ እኮ ድንጋይ ሲወረወሩባት ላጥ ብላ መለጠች። እናንተ መጀመሪያ ማመለጥ ነው እንጂ ያለባችሁ እኮ እሱ እኮ የዛሬ 4 ዓመት እኮ ሊገለኝ ሞክሮ ሊደፍረኝ ሞክሮ ሊዘርፈኝ ሞክሮ እንዲያድርጉ። ምንድን ነው የምታወሩት? ምን እያወራችሁ ነው? ጊዜ መስጠት የለባችሁም። ሁለተኛው ድንጋይ ተነስቶ እስከሚጨፈልቃችሁ ነው ወይ የምትጠብቁ? ጊዜ አመቻችቶ አናታችሁ ላይ ወጥቶ በሽተኛ የሆኑ ስንት ሰዎች እንዳሉ ታውቃላችሁ? ጊዜ ሰተናቸው እኮ ነው ስንት ነገር የተደረገው። ጊዜ መስጠት አያስፈልግም። ነገርኳችሁ እኮ ዛሬ ያለፈ ቀን ዛሬ አልፏል። ሰኞ ለማክሰኞ መቀየሩ መተካቱ አይቀርም። ሰኞ ለማክሰኞ መተካቱ አያቆም፣ ይቀየራል። ቦታ ይለቃል። በፍጥነት ነው የሚቀየረው። ሰኞ ዛሬ ውዳድ የነበረው በፍጥነት ዛሬ ሌሊት ሰኞ ሆኖ ያድራል። በፍጥነት ማክሰኞ ሆኖ ያድራል። በፍጥነት ያለምንም ጥያቄ ያለምንም እሺ በቃ አሁን እሑድ ቀን ሊያልፍ ነውና ሰኞ ሊመጣ ነውና ምን ይሻላል ተብሎ የሚመካከር ነገር የለም። ኦርደር ነው በቃ። ህይወታችሁን ኦርደር አስይዙት። ዛሬ ያላችሁበት ቦታ ካልተመቻችሁ በፍጥነት ያለምንም ርኅራኄ ችግር ሳይመጣ ተነሱ። አሁን እናንተ ችግሩ አገር ቤት ለመሄድ ቆይ ነገ ቆይ ዛሬ እንዴ ቆይ ነገ ቆይ ዛሬ እኮ በሽተኛ እኮ ያደረጋችሁ። ቆይ ነገ ቆይ ዛሬ እኮ ቤተሰቦቻችሁ ነው የሚያሳጣችሁ። ቆይ ነገ ቆይ ዛሬ እኮ ብዙ ነገሮቻችሁን አሳጥቷችኋል።
ቆይ ነገ ቆይ ዛሬ እያላችሁ እየተደራደራችሁ ትናንት የበደላችሁን ሰው ማንም ተሰብስቦ ሲሸማግላችሁ ምናምንልሽ ተዘረሽ ትንታልሽ። ሲጀምር በአብንቺ በላይሽ ላይ ቺት ያደረገው ወንድ ተመልሰሽ ከእሱ ጋር የምትቀመጭ ከሆነ ሙተሻል በቁምሽ ማለት ነው። አስክሬን ሳጥን ገዝተሽ ቁጭ በይ እንዴ! እንዴት ትናንትና ይህ ሰውዬ በላይሽ ላይ እኮ ሄዷል። በቃ አንድ ሄደ እኮ በቃ ምን ልታደርጊው ትችያለሽ? ይህ ሰውዬ እንዴ በውስጥሽ ይቅር በይው፣ ሰላም ይሁንለት። ከዛ ውጭ ግን ከእሱ ጋር የመቀጠል ነገር በጣም ከባድ ነው። ምክንያቱም ድንጋይ ያነሳ የወረወረ ድንጋይ ቢያገኛት ወፏን አፍጥም ወዲያውን ነው የሚገላት። ግን ወፏን ንቁ ስለሆነችና ጀግና ስለሆነች አመለጠችው አይደለ? ከወፍትን ታንሳላችሁ። ወፍ እኮ ወዲያውን እርምጃ ነው የወሰደችው። ወፏ እኮ እርምጃ ነው የወሰደችው። ማምለጥ ነው፣ ከዚህ ሰውዬ መሸሸት ነው። አለቅ። እናንተ እኮ ስለዛ ሰውዬ ሀሳብ ትሰጣላችሁ እኮ። እሱ እኮ እንደው ሰው ሚዲያ ላይ ገብታችሁ እኔ እኮ ይኸውልሽ ባሌ እኮ እንደዛ አድርጎ አባቴ እንደዛ አድርጎ እንዲህ እናንተ ምን ሆናችሁ ነው? ማምለጥ ነው በቃ። የሆነ ሰው ላይ የሆነ ነገር አያችሁ አይደለ? በቃ ተሎ በቃ ኢሚዲየትሊ እርምጃ መውሰድ ነው ያለባችሁ። ከወፍ አትነሱ፣ ከወፍ አትነሱ። ወፏ የወሰደችውን እርምጃ ነው መውሰድ ያለባችሁ። አለበለዛ ዛሬ ያድርና ነገ ያውልና ዛሬ በተመቻቸ ስላልተሳካለት ሁለተኛውን ድንጋይ ለማንሳት ይጠብቅላችኋል፣ ቀን ይጠብቅላችኋል ያ ሰው። ምክንያቱም አሁን ሶሻል ሚዲያ ላይ የምናየው ነገር አረ ለማንኛውም ይኸውላችሁ ላም በሌለበት ኩበት ለቀማ እየሆነ ያለው ነገር አለና አሁን ዛሬ ማሳያችሁ ነገር ይጠቅማችኋል ብዬ አስባለሁ። አሁን እያወቃችሁት ነው። ላሳያችሁና ከዛ በኋላ ቀጣዩን እንቀጥልበታለን። ታፕታፕ ኮፕሊንግ ሼር አድርጋችሁ 50 ሺህ እስክታስገቡ ግን ይህን ነገር ላሳያችሁ። አሰላሙ አለይኩም። አትለውጥ ከሆነ ተመሳሳይ ህይወት ምሰሩ ከሆነ ገንዘብ ማይበረክትላችሁ ከሆነ ትዳር አልሳካ ካላችሁ የቀልብ ማጣት መጨናነቅ ካለባችሁ ሲሄድ ተሰርቶባችኋል። ይሄ ነገር እያያችሁት ናል። ልድገምላችኋል። ማጣት ከሰው ለመግባባት ከትዳራ ጋር መጨቃጨቅ፣ ጭንቅ ማለት እንቅልፍ ማጣት ካሉባችሁ አናግሩኝ። አሰላሙ አለይኩም። አትለውጥ ከሆነ ተመሳሳይ ህይወት ምሰሩ ከሆነ ገንዘብ ማይበረክትላችሁ ከሆነ ይሄና ወልደ ጊዮርጊስ፣ ፍርዓውን፣ ከበደ፣ በቀለ እየተባሉ በጣም ብዙ ሰዎች እየተበላችሁ ነው። ግን ጤነኛ ናችሁ ወይ? ቆይ ለምንድን ነው የሰው ነገር የፈለጋችሁት? ግን እናንተ እርዳታ ወልደ ጊዮርጊስ እርዳታ ድርጅት ነው ተብላችሁ ከሱ እርዳታ ልትቀበሉ ነው ወይስ እናንተ 450 ሺህ ብር ከፍላችሁ ምን ልትፈጥሩ ነው? ይኸውላችሁ ያልገባችሁን ሚስጥር ልንገራችሁ። አሁን ያያችሁትን ቪዲዮ አይታችኋል አይደል? ኤአይ ነው፣ ሰዎች አይደሉም። እነዚህ ምንድን ናቸው? ሰዎች አይደሉም። በደንብ ስሙ። ለሌሎች ሼር አድርጉላቸው። ስንት ነፈዞች አሉ፣ ሼር አድርጉላቸው። ሰዎች አይደሉም። የሙስሊምም የጠመጠመ ሰላም አለይኩም ያለ በስማምም ያለ ቄስም አለ። ቄስ የሚመስል መስቀል ያደረገ ኤአይ ነው። ሰዎች አይደሉም። ሰዎች አይደሉም፣ ኤአይዎች ናቸው። በደንብ አዳምጡ። ገንዘቤን ተበላው ብለሽ በውስጥ መስመር ብትሰሚ ብሎክ ነው ማድረግሽ። ዛሬ 4 ሰው ብሎክ አድርጊያለሁ። ይሳቁ። የሚስቁት እኮ ምን አይነት ሰዎች መሰላቸው? ያልተነኩ ያልደረሰባቸው፣ ምናልባት ደግሞ የነሱ ቲፎዞች ሊሆኑ ይችላሉ። የደረሰበት ግን ህይወቱ በጣም ይኸውላችሁ፣ ሚስጥሩን ዛሬ ልንገራችሁ። በኢሞ ገብተሽ ችግር እንዳለ እኮ እየገባሽ ነው የምትገቢ። ልክ ስትገቡ መንፈሱ በጆሯችሁ በኩል ይገባና ከዛ በኋላ የምታደርጉት ነገር አታውቁትም። ለዚህ ነው ከነዚህ አይነት ሰዎች ስልክ ወስዳችሁ ስልካችሁ ላይ ሴፍ ካረጋችሁ በኋላ መንፈሱ እናንተ ጋር ይሰፍ።
መንፈስ አለባቸው። የሰይጣን እንትን ስበው የሰይጣን ስራ ስር ስበው ነው ላያቸው ላይ ያለው። ስልክ ላይ ጆሮአችሁ ገና እነዚህን ሰዎች ሃሎ በኢሞ ግቢ ስትባይ ኢሞ አጥፎ ምለው ለምን ይመስላችኋል? ምን አድርጎ ይመስሏችሁ ነው? ኢሞ በኢሞ የተሰራ መንፈስ አለ። በደንብ አዳምጡ። በኢሞ የተሰራ መንፈስ አለ። ስለማላምንበት ነው እንጂ እኔ ቪዲዮ ተልኮልኛል። ግን ቪዲዮውን ማሳየት አልፈልግም። ፕሮሞት ነው የሚሆነው። ዛሬ ከናንተ በአረብ ሀገር ካላችሁ እህቶች ሩዝም እየቀቀሉ ደረቅ ኩዝም እየበሉ እየተራቡ ሰብስበዋል ተብሎ ገንዘብ ስለተነገራቸው ከላይ እስከታች ጓዛቸውን ጠቅልለው ወደ እናንተ መጥተዋል። ማመን በሚያቅት ድራማ ሁሉ ትበላላችሁ። ወቁ ትበላላችሁ። አሁን ዛሬ የሆነ ቲክቶክ ስክሮል እያደረኩኝ ካርጎ 10 ብር ገብቷል ብሎ አንዱ ሲያወራ የሀገር ሰው ገብቷል፣ የት ነው ያለው? ሎኬሽን ሊላክልህ፣ እሺ እኔ ቃልኝ ስትሉ ሰማሁ። ቆይ ከሀገር በሌለ ነገር ይህ ሰው የ10 ብር ያደረገው በምን ምክንያት ይመስላችሁ? በምን ይመስል? ንብረት እኮ ነው የምትሰጡት። ምን ችግር አለው? እሱ በ10 ብር መዝኖ ይመጣልሽና መሀል መንገድ ላይ ይቆምና ሻንጣዎሽን ካርቶሽን ይከፍትና ውድ የሆነ እቃ ወስዶ ሽጦ የገንዘቡን ይተካል። ምን አስጨነቀው? ምን አስጨነቀው? ከአንቺ ጋር ምን አጨቃጨቀው? ይሄ እኮ ነው። አሁን እኮ ይሄ የማስተዋል መረጋጋት የሚባል ነገር የለም። የሆነ ቅናሽ ነገር የሆነ የጨመረ ነገር ዘላችሁ ትሰፍሩና አናታችሁን ይሏቸው እንዴ! እናንተ ቆይ በምንኛ ነው የምንነግራችሁ? ለምንድን ነው የማትሰሙት? ለራሳችሁ እኮ ነው የሚጠቅማችሁ ነገር እኮ። ሰው እንዴት ሁሌ ተበላው ብሎ ይኖራል? እንዴት እናንተ እኮ አሁን እኮ ገንዘባችሁ ማለት እኮ ከሌላ ምን ዓላማ አላችሁ? ይቺ እኮ ነች። ይቺን ገንዘባችሁን ከተበላችሁ ከዚህ በኋላ እንደገና ሌላ ጉልበት፣ ሌላ ልጅነት፣ ሌላ ወጣትነት የት ይመጣል? የት ይመጣል? ቀሪ እኮ ገና ስቴፕ አለ። የምትኖሩት ህይወት አለው። ቢያንስ እንኳን እንተው ከገንዘባችሁን እንኳን አትርፉት። እውነቱን ንገሩን እስኪ። እውነት የሚናገረውን ሰው በሆነ ነገር ሸፋፍነው ደባብሰው ከዛ ሰው እውነት እንዳትሰሙ ይከለልና እነሱ ከላይ ሆነው በፀጉራችሁን ይላጫቸዋል። ከዛ ጨውና ዘይት ነስንሰው ይልሷቸዋል፣ ይግጧቸዋል። እንደዚህ የኔ ቆንጆ እሱ ጋር እንዳትቀርቢ እሱ ሌባ ነው። ተይ እንጂ እሱ ሌባ ነው፣ እሱ ሌባ ነው እየተባለ ያኛው ሰው ምን እያደረገ ነው? አይ ዘንድሮ፣ አይ ምን አይነት ዘንድሮ ነው የሚደረስነው? ግድ የላችሁ። የአሁኑ ዘመን ህይወት ይሄ ነው። የአሁኑ ዘመን ህይወት ማለት ይሄ ነው። ላሳያችሁ። ሞኝ አትሉ በጭራሽ። አሁን እጅ